ይህ ሰፊው ምህዳር ነው። ሰፊው ምህዳር የኢትዮጵያውያን የፖለቲካ፣ የማህበራዊ፣ የኢኮኖሚ አመለካከቶች ያለምንም ክልከላ የሚስተናገድበት ፕሮግራም ነው። ሰማረ መሰለኝ ፍላጎቴ ደርሶ ይህ ሰፊው ምህዳር ነው። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ። በየሳምንቱ በዚህ ሰዓት የተዘጋጀው ለእናንተ የሚቀርበው ሳምንታዊው ሰፊው ምህዳር አሁን ጀምሯል። የዛሬው የሰፊው ምህዳር መሰናዶ ዋነኛ ትኩረቱን የሚያደርገው የኦሮሚያ ብሔራዊ ክልላዊ መንግስት ላይ ነው የሚሆነው። እንደሚታወቀው እንግዲህ ባለፉት ሳምንታቶች ውስጥ ችግር እንደነበረ ይታወቃል። ከዚህ ጋር በተያያዘ እንግዲህ ሰላሙ እንዴት ወደ ተስተካከለ ቁመና ሊመለስ ይችላል የሚለውን ጉዳይ ያነሳን ከችግሩም ጭምር የምንወያይ ነው የሚሆነው። በዚህ ርዕሰ ጉዳይ ደግሞ ሊወያዩ የመጡ በኦሮሚያ ላይ የሚንቀሳቀሱ የፖለቲካ ፓርቲዎች አሉ። እነሱን ላስተዋውቃችሁና ወደ ርዕሰ ጉዳዩ እንገባለን። እኔ ፊት ለፊት የምትመለከቷቸው አቶ ቀጀላ መርዳሳ ይባላሉ። የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ ናቸው። ከሳቸው በመቀጠል መሃል ላይ የምትመለከቷቸው አቶ አማን ጁንዲ ይባላሉ። ፖለቲከኛ ናቸው እርሳቸውም። ከኔ በስተቀኝ በኩል ደግሞ የምትመለከቷቸው አቶ አማን ሹጌ ይባላሉ። የኦሮሚያ ብሔራዊ ፓርቲ የውጭ ጉዳይ ኃላፊ ናቸው። እንግዶቼ እዚህ ድረስ መጣችሁ እንዲህ ውይይት ለማድረግ ስለፈቀዳችሁ ከልብ አመሰግናለሁ። ተመልካቾቻችን በዚህ ውይይት ላይ እንግዲህ ከኦዲፒ ሰዎችን ጋብዘን ነበረ። ነገር ግን በተለያዩ ምክንያቶች በዛሬው ውይይት ላይ ሊገኙ እንደማይችሉ ነግረውናል። ከዚህም የተነሳ እንግዲህ አሁን በምትመለከቷቸው የፖለቲካ ፓርቲዎች ነው ውይይቱን የምናካሄደው። እስከ ፍጻሜው አብራችሁን እንድትቆዩ ከወዲሁ ጋብዛለሁ። እሺ እጅግ በጣም አመሰግናለሁ እንግዶቼ። እንግዲህ በመግቢያ ላይ ለመጥቀስ እንደሞከርኩት እንደሚታወቀው ባሳለፍነው ሳምንት ኦሮሚያ አካባቢ ላይ ግጭቶች እንደነበሩ፣ አለመረጋጋቶች እንደነበሩ ይታወቃል። ከሱ ጋራ በተያያዘ ደግሞ በርካታ የሰው ህይወትም የጠፋበት፣ ንብረት የወደመበት፣ በኦሮሚያ ክልል ውስጥ ያሉ የተለያየ ኢንፍራስትራክቸር የወደመበት አይነት እንቅስቃሴ ነበርና እሱኛውን ነገር እንዴት ተመለከታችሁት? ካቶ ቀጀላ ልጀምር። አመሰግናለሁ። ባለፈው ሳምንት አንተ እንዳልከው በኦሮሚያ አንዳንድ ግጭቶች እንደነበሩ አስተውለናል። ዋናው ግጭቱ እንዴት ተነሳ፣ ምክንያቶቹ ምንድናቸው፣ ማን ነው ግጭቱን ያስነሳው የሚለው መመርመር ያለበት ጉዳይ ይመስለኛል። የደረሱት ጉዳቶች የታወቁ ናቸው። ጉዳቶች ደርሰዋል። ጉዳቶቹም ደግሞ ምን ያህል ናቸው ተጣርተው በንብረትም በሰው ህይወትም የጠፋ ምን ያህል ነው የሚለው በደንብ ተጣርቶ ሪፖርት ቢደረግ በመንግስት አካል መልካም ነው። እንግዲህ እንደዚህ አይነት ጉዳት መኖሩና መከተሉ የሚያሳዝን ነው። እኛ በበኩላችን እንደ ኦሮሞ ነጻነት ግንባር እናዝናለን በዚህ ጉዳይ። ምክንያቱም በዚህን ሰዓት ላይ የሰው ህይወት ይህን ያህል የሰው ህይወት መጥፋት አልነበረበትም። ያ ሁሉ ንብረትም መውደም አይገባም ነበር። ይህንን እንግዲህ ግጭት ማን ነው የቀሰቀሰው፣ እንዴት ነው የተቀሰቀሰው የሚለው ጥናት ተጠንቶ ውሳኔ ማግኘት አለበት። አጥፊው ክፍል ደግሞ ለፍርድ ቀርቦ ውሳኔ ማግኘት አለበት የሚል አቋም ነው ያለነው። እሺ አመሰግናለሁ አቶ ቀጀላ። አቶ አሚን ያው ተመሳሳይ ጥያቄ ነው ማነሳው። የተፈጠረው ችግር አለ። እሱኛውን ችግር እንዴት ተገነዘባችሁት? ምንስ መደረግ ነበረበት የሚለውን እናንሳት። በቅድሚያ ለተፈጠረው ችግር ሁላችንም አዝነንበታል፣ አፍረንበታልም። ማንም ያርገው በማንም መንስኤ ይምጣ ህዝባችን ዛሬ የሰላምን አየር ይተነፍሳል፣ ወደ እድገት እየተሸጋገረ ነው፣ ዲሞክራሲን እዚህ ሀገር ውስጥ እንሰራለን በምንልበት በአሁኑ ወቅት ሁላችንም ውጪ ያለን የፖለቲካ ድርጅቶችም ገብተን ሀገር ውስጥ በሰላም ሁሉ ነገር እየሄደ ባለበት ጊዜ ይሄ ነገር መከሰቱ በጣም ያሳዝናል። ስለዚህ ከኦሮሞ ማህበረሰብ ይሁን ከተቀሩት ኦሮሚያ ውስጥ ከሚገኙት ማህበረሰብም ላለፈው ህይወት ወይ ደግሞ ለተሰዋባቸው ቤተሰቦች
ከፍተኛ ሀዘን እንደተሰማን ይሄንን ማስተላለፍ እፈልጋለሁ። ከዛ ባሻገር አሁን ለተፈጠረው ጉዳይ ምንም እንኳን ሰበቦች ቢኖሩት ምንም ጀስቲፋይ የሚያደርግ ኬዝ የለም። ይሄንን ህይወት ይሄንን ብዛት ያለውን ህይወት ለማሳለፍ ኢትዮጵያ ውስጥ ያለው ጉዳይ ለዛ የሚዳርገን አልነበረም። ካለው ከችግራችን አንፃር ከመጣንበት መንገድ አንፃር ዛሬ እርስ በርስ የምንገዳደልበት ህይወት ውስጥ አልነበርንም እና ስለዚህ ይሄ ማንንም ያርገው በማንንም ይሁን መወገዝ የሚገባው ጉዳይ ነው። መምጣት ይሄን ጉዳይ እንዳይመለስ ደግሞ ሁላችንም ተግተን ለሚቀጥለው ህይወታችን ወይ ደግሞ ለሚቀጥለው ግባችን በአንድነት መስራት ይገባናል። ይሄ የብሔር ጉዳይ አይደለም፣ ይሄ የህይወት ጉዳይ ነው፣ የሰው ጉዳይ ነው፣ ላይፍ ጉዳይ ነው እና አሁን ብዙ ነገሮችን እንሰማለን። ከኛ ቤተሰብ ነው ሰው የሞተው፣ እኛ አልቀናል፣ እኛ ሞተናል የሚል ማንንም ይሞት ማንም ኦሮሞ ከሞተም አማራው ማልቀስ አለበት፣ አማራው ከሞተ ኦሮሞ ማልቀስ አለበት። የኛ ለቅሶ ነው፣ የሁላችንም ለቅሶ ነው እና ይሄንን በዚህ አይነት ማየት አለብን እና በጣም አሳፋሪ አሳዛኝና ተመልሶ መምጣት የማይገባ ጉዳይ ብዬ ነው ማለት ነው። አመሰግናለሁ። ጉዳዩ አሳዝኖናል። ምክንያቱም የተደረገው ነገር በድንገት ያልታሰበ ነገር ተነስቶ የሰዎችን ህይወት እና ንብረት ያጠፋ በመሆኑ እንደ ፓርቲ በግሌም በጣም የሚያሳዝን ነገር ነበር። ግን ጉዳዩ አክቹአሊ እኔም የነበርኩኝ ለምሳሌ አዳማ ውስጥ ነው ትልቁ ጉዳት የነበረ። አዳማ ሰላና ዶዶላ አካባቢ ያለው ኢንፎርሜሽን አለ። የኛ መዋቅርም በሰፊው ስላለ እኛም ተንቀሳቅሰን ስላየን ጉዳዩ አነሳሱ አክቹአሊ ጃዋር ላይ በደረሰው ነገር ወጣቱ ቄሮና ሙሉ ህዝቡ የኦሮሞ ህዝብ የከተማው ነዋሪዎች ያን ነገር ለማውገዝ ሰልፍ ወጡ። ሰላማዊ ሰልፍ ምንም ሳይዙ ሰልፉ እየተካሄደ እያለ በተመሳሳይ ሁኔታ ሁሉም ከተማ ላይ ሰልፉን የሚቃወም ሌላ ኃይል ተነሳ። እነዚህ ኃይሎች እነሱት ልክ እንደዛኛው ሰላማዊ ሰልፍ ሰላማዊ ተቃውሞ አይደለም። የተለያየ የሰው ህይወት ሊያጠፋ የሚችል ሰው ላይ ጉዳት ሊያደርስ የሚችል ንብረት ሊያቃጥል የሚችል ነገሮችን ይዞ ነው እሱ ነገር አታክ ሲያደርጉ ነበር። ይሄ ምንድነው የሚያሳየው? አንድ ኃይል ይሄን ኦሮሞን ወይ ደግሞ ጃዋር ላይ የሚደርሰውን ጉዳት የሚፈልግ ሌላ ኃይል አለ ማለት ነው። እንደኛ አናሊሲሳችን እንደዛ ነው። ጃዋር ላይ የደረሰው ነገር ዲክሌር ነው ያደረገው። ጃዋር እዚህ ነገር የተካሄደ ነው ያለ ሰልፍ ይወጡልኝ ያለ አይመስልኝም። ፔጁ ላይ ስናይ ሰው የኦሮሞ ህዝብ ከቅርብ ጊዜ ወደዚህ እየተካሄዱ ያሉት ነገሮች የማያምሩ ነገሮች ኦሮሞን ችግር ውስጥ ሊጥል የሚችል ፍራቻዎች ስላሉ ሁሉ ነገር ከቻለ በኋላ ግን ጃዋር ላይ ድረስ ያለው ነገር ሊችል ስላልቻለ ተነሳ። እሱን ደግሞ የሚቃራ ሌላ ነገር ተነሳ። እነዚህ ነገሮች በቀጥታ ለምሳሌ አዳማ ላይ ሲደራጁ የነበረ ከቤተ ክርስቲያን አካባቢ ነው። ቤተ ክርስቲያን አካባቢ ይደራጁና ይሄን ኃይል አታክ ያደርጋሉ፣ ሸሽቶ ቤተ ክርስቲያን ይገባሉ። ዶዶላም ሲከሰት የነበረ ሲደረግ የነበረው እንደዛ ነው። አሰላ መድኃኔዓለም ቤተ ክርስቲያን ውስጥ ተደራጅቶ ወጥቶ ህዝቡ ላይ አታክ ያደርጉና ተመልሶ ይገባሉ። ይሄ ነገር በውሉ ያደራጀ ሰው ባይታወቅም የሆነ አካል ያደራጀው አለ ማለት ነው። ሙሉ የኦሮሚያ ከተማ ላይ አንድ ኃይል ኢትዮጵያን የሚያሞግስ ኦሮሞን የሚሰድብ ቄሮን የሚሰድብ ጃዋርን የሚሰድብ ጃዋር መሞት ነበረበት ይሞትልን የሚል ቄሮ ባላ የሀገሩ ባላ ከከተሞች ላይ ምንም እንዳይለው የሚያነሳ ሌላ ኃይል ነበር። ያ ኃይል እንደኛ አናሊሲስ ኢትዮጵያኒዝምን ሰማይ የሚያደርሱ ኦሮሞን የሚያጠለሹ ኦሮሞን የሚጠሉ ኦሮሞ ጥላቻ ኦሮሞ ፍላቻ ያለባቸው ኃይሎች በፓርቲዎች ደረጃ አሉ። ከዛ በኋላ የሚሰጡት መግለጫ እያየን ነው። ከቤተ ክርስቲያን አካባቢ የሚሰጡ መግለጫዎችም አሉ። ከሚዲያዎች ላይ የተለያዩ ጽንፍ ያዙ በኦሮሞ ላይ በጃዋር ላይ በለውጡ ላይ
ሰቃራኒ የሚያወሩ ሚዲያዎች አሉ። እዛ አካባቢ የተደረገው ነገር ከነዛ አካላት ድርጊት ጋር የሚያመሳስል ነገር ነው። ምናልባት አቶ አሚን እኔ እንኳን በዚህ ወደ ግለሰብ ጉዳይ ብዙ ጠልቀን ባልንገባ ፈልገው ነበር። እስቲ ከተነሳ አይቀር ግን አንድ ነገር ላንሳ። ለድጋፍ ሰልፍ የወጡ አሉ፣ በሌላ በኩል ደግሞ የተደራጁ ሰዎች አሉ የሚል ነገር አንስተውልኛል። እነዚህ የተደራጁ ሰዎች ልክ አለመሆናቸውን የሚኮንን አንድ ነገር አስቀምጠውልኛል። በዚህ በኩል ደግሞ ከኦሮሞ ደርገጎ ወጥተው ወደ ከተማ አንዳንድ ጥፋቶችን ያደረሱትን በተመለከተ የሚሉኝ ነገር እስቲ ቃል ወል እሱ ምንድነው? አሁን አዳማ ላይ አንድ ቃጠሎ አለ፣ የተቃጠለ የዱቄት ፋብሪካ አለ። በእጅም አይቼዋለሁ። ምንድነው የተደረገ? የኦሮሞ ልጆች ወይ ደግሞ የኦሮሞ ህዝብ ለጀዋር አጋርነት ወይ ደግሞ የተደረገበትን ነገር ሲያወግዙ ሲወጡ ባዶ እጃቸውን ይወጡ። መንገድ ነው የተዘጋ፣ እንደተለመደው ሱቆች፣ ንግድ ቤቶች ናቸው የተዘጋ። እየዞሩን ሲያዘጉ ነበር፣ ዝጉ ብሎ ማለት ነው። ከዚህ በፊት ሲያደርጉ እንደነበረ እዛ ጋር ሲደርሱ ዝጉ ሲባል ከመዝጋት ወይ ደግሞ ከነሱ ጋር ሰላማዊ መልስ ከመስጠት ጠባቂው መሳሪያ አነሳና ሰው ገደለ። ሰው ከሞተ በኋላ እዛ ጋር ነገሩ ሰው ገሎ ውስጥ ገባ። ውስጥ ገባውን አውጡልን አሉ። አውጡልን ሲሉ ማውጣት ስላልተቻለ እንግዲህ ሲያወጡ ካወጡ ሌላ ነገር ሊደርስበት ስለሆነ እነሱ ሰው አውጡ፣ ሰው ያስገድሉ። ያ ነገር ወዲያውኑ ወደ መስተቀየርና መቃጠል ጀመረ። ሌሎች ላይም አታክ ከዚህ ጋር ታይዞ ከሁለቱም ጎራ የተጎዱ ሰዎች አሉ። ግን አብዛኛው 67 እዛ 17 አካባቢ ነው። ከ17ቱ 15 አካባቢ የኦሮሞ ልጆች ናቸው። እነዚህ የተጋጁ ኃይሎች ከኋላ እየሄዱ ባይዘይ ሰልፍ ውስጥ ያሉን ብቻ አይደለም። አሁን እኔም ማቆ በቅርበት የሚያውቁ የኔ ጓደኛ አለ። መንገድ ላይ የሚቆመውን ሰው ከኋላ ሄዶ በድንገት መግደል፣ መምታት፣ ለብቻ የሚንቀሳቀሰውን ጠብቆ መግደል። የዚህ የተደረገው ነገር የሰው ቤት ድረስሉ የግል ቤት ሄዶ የኦሮሞ ቤት ነው ብሎ እስከ ማፍራስ መኖሪያ ቤቶች ድረስ ገብቶ ይሄ የተደራጀ ኃይል ነው። ሰልፍ ላይ ወጣ ሰው እንደውም ብዙ አልተጎዳም። መንገዱ ለኖርማል ኑሮ መንገድ ላይ የሚሄድ ሰው አብዛኛው ሞቷል፣ ተጎድቷል። ቤት ውስጥ ተቀምጦ ተጎድቷል። ይሄን የሚያሳየው ሌላ ኃይል እንዳለ ነው። አመሰግናለሁ። እንግዲህ አቶ ቀጀላ ወደ እርሶ ለመጣ ነውና ቅድም አቶ አሚን ያነሱት አንድ ገዢ ሀሳብ አለ። በየትኛውም በኩል ሰው ከሞተ ሰው ስለሆነ የሞተው አሁን የብሔርም የሃይማኖትም ጉዳይ ሳይሆን ሰው ከሞተ እሱ ትክክለኛ አይደለም፣ ሊወገዝ የሚገባ እውነት ነው የሚል ነገር ተነስቷል። እንደው አሁን እንግዲህ የሰሞነኛውን ርዕሳችንን ሳንዘነጋ ኦሮሚያ ውስጥ ሰላም እንዴት መመለስ ይችላል? የኦሮሚያ ሰላም የኢትዮጵያ ሰላም ነው። ስለዚህ ከዚህ አንፃር ነው የምንነጋገረውና እንደው ግን እናንተ የኦሮሞ ፖለቲከኞች ናችሁና ፖለቲካውን በብስለት ከማስኬድ አንፃር ዞሮ ዞሮ ነገ እንረዳዋለን፣ እናግዘዋለን፣ እናስተዳድራለን የምትሉትን ህዝብ ዛሬ ረግፎ እንዳያልቅ ከማድረግ አንፃር ፖለቲካ በብልሃት መመራት አለበት። ትላንትና አቶ ታዬ የተናገሩት አንድ ኢንተርቪው አለና ከዛ ላይ አንድ ኮት አድርጌ አቶ ቀጀላ ለእርሶ አመጣለሁ። ምን አሉ? የዛሬ አመት ገደማ ከ200 በላይ የሆኑ መከላከያ ሰራዊቶች ታጥቀው ጠቅላይ ሚኒስትር ቢሮ ሄዱ እና ጠቅላይ ሚኒስትሩ ፑሻፕ አሰርቷቸው ልጆቹን መለሷቸው። ለሚዲያ ሲናገሩ ግን እኔን ሊያነጋግሩኝ ስለመጡ ነው፣ ወጣቶች ናቸው፣ እንደ ከባድ ነገር አትቁጠሩት የሚል ነገር ተናገሩ። እሳቸው ጉዳዩ በዚህ ያለፈ ቀን ካለፈ በኋላ ሁሉ ከተረጋጋ በኋላ ግን የመጡበት መንገድ ትክክል እንዳልነበረ ጠቅላይ ሚኒስትሩ አስምረው ተናገሩ። የወታደራዊ ዘርፉም ደግሞ የሚገባቸውን እርምጃ ሰጥቷል፣ እነዛ ወታደሮች ማለት ነው። አቶ ታዬ ትላንት ይሄን አንስተዋል አንድ ንግግራቸው ላይና አሁን እዚህ ጋር ደግሞ እንግዲህ ጸቡ መነሻ ኦሮሚያ ውስጥ ሰሞነኛው የተፈጠረው ችግር ኢሚዲየት ኮዙ አቶ ጃዋር የጻፉት ነገር ነው። እንዲህ አይነት ሁኔታ በእኔ አካባቢ ላይ እየተደረገ ነው አሉ። እሳቸውን የሚደግፉ ወጣቶች ደግሞ ተነሱ ማለት ነውና ያነሳውት የጥያቄ ጭብጡ ምንድነው? ከፖለቲካ ከብልሃት አንፃር ነውና እሳቸውን የሚደግፉ ልጆች እንደሚወጡ ይታወቃል። ይሄ ባለበት ሁኔታ ኑጡልኝም የግድ መባል አይኖርበትም። አንዳንድ ፖስቶች ራሳቸው ፑሊንግ ፋክተር አላቸው ሰዎች እንዲመጡና ከዚህ አንፃር ምንድነው ሊሉ የሚችሉት ነገር? እዚህ ላይ እኔ
የሰላማዊ ሰልፉ የመጀመሪያውም ቢሆን ዋናው ምክንያት የጀዋር ጉዳይ ነው ብዬ አልወስድም። የሰላማዊ ሰልፉ ዋና ምክንያት ከመጀመሪያውም ከድሮም ህዝቡ ጥያቄዎች አሉት። ብዙ ያልተመለሱ ጥያቄዎች አሉ፣ ገና ያልተመለሱ ጥያቄዎች እና ውስጥ ለውስጥ ስብላላ የነበረ በቋፍም የነበረ ጉዳዮች አሉ ማለት ነው። የጀዋር ኢሚዲየት ኮዝ ነው የሆነው እንጂ ዋና ምክንያት ብዬ አልወስድም እኔ። ያም ሆነ ይህ ጀዋር አልጻፈም። የጻፈው እንደዚህ አይነት ተደርጓል፣ ዋርዲያዎች እንዲወጡ እንደዚህ ሲደረግ ነበር፣ ይሄ ብቻ ነው ያለው እንጂ ሰላማዊ ሰልፍ ውጡ ብሎ አላወጀም። ድንገት ነው፣ ስፖንታኔስ ነው ይሄ ሰላማዊ ሰልፉ። የተደራጀም አይደለም፣ በግብታዊነት ነው የተነሳው። ወጣቱም ህዝቡም ሲነሳ ደግሞ ሰላማዊ ነበር። it was peaceful። እዚህ ላይ ማለት የሚፈልገው የዚህ ሀገርን በተለይ ከአንድ አመት ወደዚህ የዚህን ሀገር ፖለቲካ እንዲዋዥቅና እንዲረበሽ እያደረገ ያለው አንድ የምታይ ነገር አለ። ይሄው ምንድነው? እሱ ቅድም ማንካካት ሞክረዋል። ጥላቻ አለ። ዝም ብሎ የጥላቻ በተለይ በኦሮሞ ህዝብ ላይ ያነጣጠረ ጥላቻ አለ። ከአንድ ክፍል ከዚህ አካባቢ መጣን የሚለው ግን ራሳቸውን ኢትዮጵያን የሚያሞግሱ ነው ያለው እሱ። እነዚህ ሰዎች ኢትዮጵያን የሚወዱ አይመስለኝም፣ ወይም ደግሞ ለኢትዮጵያ የሚያስቡ አይመስለኝም። ኢትዮጵያ እንግዲህ መሬቱ አይደለም፣ ትስመት የቴሪቶሪያል ኢንቴግሪቲ አይደለም፣ የግዛት አንድነቱ አይደለም። ኢትዮጵያ ማለት ህዝቦቿ ናቸው። ህዝብ ከሌለ መሬት ዋጋ የለውም። ለየትኛው ኢትዮጵያ እንደሚያስቡና እንደሚቆረቆሩ አይገባኝም። ይሄ አሁን የተደረገው ይሄ የናሽናል ሴኩሪቲ ጉዳይ ነው። በተዘዋዋሪ ብናየው የተደረገው ትንኮሳ፣ ፕሮቮኬሽኖች አሉ በየጊዜው የኦሮሞን ህዝብ ወደ አመጽ የሚገፋፉ። በተለይ ከአንድ አመት ወደዚህ የኦሮሞን ህዝብ ወደ አመጽ የሚገፋፉ ብዙ ፕሮቮኬሽን ትንኮሳዎች አሉ። እየታገሰ የለውጡም ሂደት አናደናቅፍም፣ ወደፊት እንሄዳለን፣ እስከ ምርጫ እንሄዳለን ያለ ነው እንጂ ህዝቡ መነካካቶች አሉ። ይሄ ጉዳይ የግለሰቦች ጉዳይ አድርገን ማየት የለብንም፣ ወይንም የአንድ ፓርቲ ጉዳይ አድርገንም መውሰድ የለብንም። የኦሮሚያ ችግር አድርገን ማየት የለብንም። ይሄ አሁን የተፈጠረው ችግር ከኦሮሚያ አካባቢ ወይም ከኦሮሚያ ፖለቲካ ድርጅቶች መሀል የተደረገ ግጭትና እንትን ነው ብዬ አልወስድም። ከሌላ ወገን የመጣ ነው። እሱ እንዳለው የተደራጀ የታጠቀ ቀደም ሲልም በጥላቻ ፕሮፓጋንዳ ሄት ስፒች ሄት ፕሮፓጋንዳ የሚባለው ሁሉ ጊዜ እያየን ነው። በሚዲያም በግለሰብም ዘረኝነት እየተባለ ሬሲስት ፕሮፓጋንዳ እየተነዛ ነው። ልክ ኦሮሞ ሌላውን ህብረተሰብ ለማጥቃት እንደተዘጋጀ ሌሎች ህዝቦች ውስጥ በተለይ አንዱ ብሔር ላይ ስጋት የመፍጠር እንድጠነቀቁ ጊዜ ኦሮሞን ቪጂላንት ሆኖ ኦሮሞን ከራሱ ተከላከል የሚል ነው። አሁን ተከላከል የሚል መልእክት እየተላለፈ ነው። ሊመጣብህ ነው፣ ሊወርህ ነው፣ ሊያጠፋህ ነው የሚል በጣም አደገኛ የሆነ ልክ በሩዋንዳ እና ኢንተርሃሞይ ሲያደርጉ የነበረው እንደዚህ አይነት ህብረተሰብ ሊያጠቃና ሁቱን ሊያጠፋ ነው ብለው ቅስቀሳ በማድረግ ነው ሁቱዎችንና ቱሲዎችን አጋጅተው ያ ሁሉ ሰው ያለቀው እና በጣም አደገኛ ነው። ይሄ መገታት አለበት እንደዚህ አይነት ፕሮፓጋንዳ። አሁን ይሄ ድርጊት ከተፈጸመ በኋላ ራሱ ኢሊሚኔት እነዚህ የኦሮሞ ብሔርን እየጠሩ ብሔርን ስም እየጠሩ የኦሮሞ ጽንፈኞች እየተባለ በሚዲያ አንድም ብሔር this is internationally prohibited በዓለም አቀፍ ደረጃ የተከለከለ ነው። እንደዚህ አይነት ነገር እንደዚህ አይነት ግሩፕ ወይንም እንደዚህ አይነት ብሔር እንደዚህ ያደረጉ ጽንፈኞች እነዚህ ኢሊሚኔትድ ካልሆኑ ካልታሰሩ ካልጠፉ የሚባል በግልጽ በአደባባይ የተነገረ ነው። በኦሮሞ ሚዲያ ስናይ ደግሞ
አቃፊ ነው። ሽማግሌዎቹ የወጡ ፖለቲከኞችም ሲናገሩ በሃይማኖትም በብሔርም ከማንም ጋር አትጋጩ የሚል መልእክት ነው የምተላለፈው። ከሌላ ወገን ደግሞ በለው this is absolutely ለብሔራዊ ደህንነትም አደጋ ነው፣ ለአብሮነትም በጣም አደጋ ነው። እንደዚህ አይነት ነገር መቆም አለበት ነው የምንለው። ቢቻል ህግም መደንገግ አለበት ነው የምለው። የሄት ስፒች ህግ ወጥቶ ሰዎች የሚጠየቁበት ይሄ ልክ ሬሲስት ሚዲያ የሚመስለው አንድ ብሮድካስት የሚያደርጉት እንደዚህ አይነት ነገር መቆም አለበት። በኢትዮጵያ ባህል ደግሞ በኢትዮጵያ ህዝቦች ባህል ብዙም የሚያሰጉ የለውም። ህዝቡ ዊዝደም አለው ጥሩ ባህል ስላለው ነው እንጂ እንደሌላው በጣም ኋላ ቀር የሆነ ህዝብ ቢሆን እንደ አንዳንድ የአፍሪካ ሀገሮች ቢሆኑ መጨራረስ ይመጣው ነበር እና ይሄን ነው ለማለት የምፈልገው በዚህ አካባቢ ያለው ችግር ላይ። ተመልካቾቻችን ሰፊው ምህዳር እንደቀጠለ ነው። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ይህ ሰፊው ምህዳር ነው።